ወዴ ሳምሪ ፋሚሊ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ሆፕፉሊ እናንተም ደህና እንደምትሆኑ ተስፋ አለኝ። ኮሜንት ላይ አሳውቁኝ እንዴት እንደሆናችሁ። ሁሌም ደግሞ እንደምላችሁ ይሄን ቪዲዮ ምን እያደረጋችሁ እንደምታዩት ኮሜንት ላይ አሳውቁኝ ማለት ነው። እየበላችሁ ነው፣ እየጠጣችሁ ነው፣ እየተኛችሁ ነው፣ በየትኛው ሰዓት ነው የኛውን ቪዲዮ እያያችሁ ያላችሁት? ለማንኛውም እኔ ቪዲዮ ላይ አይ ቲንክ ያው ጠዋት ነው ይሄን ቪዲዮ ከቀረስኩት በጣም ቆይቻለሁ። ሳምንት ምናምን ነገር ይሆነኛል ብዬ አስባለሁ። ግን በዚህኛው ሰዓት ግን በጧት ተነስቼ ገላዬን እየታጠብኩ ነበረ፣ ራሴን እየተዘጋጀው ነበረ። እንደውም እኔ በቃ ለእናንተ የማዘጋጀው ቪዲዮዎች ምናምን ነገር ያዘጋጀሁት እናንተም ደግሞ በውስጥ ስሪልኝ የምትሉት በጣም ብዙ ሀሳብ ስለሆነ በእኔ ቤት እያጠራቀምኩ መጨረሻ ላይ ጭንቅላቴ ላይ ወጣ ማለት ነው ቪዲዮ። ምክንያቱም ላይክ ሁሉንም ሰርቼ ከዛ በዛብኝና ቤት በኩል ላይክ ከየትኛው ልጀምርላችሁ እና ደግሞ ኮንፊውዝድም እንዳያደርጋችሁም ደግሞ ፈሮ ቢካዝ በጣም ላይክ አሁን ሳምንት የተቀረጸ ቪዲዮ አሁንስ ብፖስትላችሁ እንዴ ይሄኛው እንዴት በአሁን ሰዓት እንደዚህ ሆነዋል? ለምሳሌ ጸጉር አሁን ሌላ ነው። በዚህ ሰዓት የጸጉር ቪዲዮ ፖስትኩላችሁ ሰዓት ነበር አይደለ? ቁጥጥር የተሰራሁት ሰዓት ላይ አሁን እስቲል ነው የቁጥጥሩ በዚህኛው ቪዲዮ ላይ እንደምትመለከቱት ራሱ ነውና አሁን ግን ቆየው ከፈታሁት ቁጥጥሩን ሌላ ነገር ነው የሰራሁት ምናምን ነገር ግን በቃ ኮንፊውዝ እንዳያደርጋችሁ ብዬ ዲያኑ ለመልቀቅ እየሞከርኩ ነው ወደ እናንተ ማለት ነው። አንዳንዴ አጠራቅማለሁና ለኔ ይቀልልኛል ብዬ ያሰብኩት ነገር ደግሞ ጭራሽ ደግሞ ወደ ምርጫ ወይ ደግሞ እናንተን ኮንፊውዝ ላለማድረግ ደግሞ እያሳሰበኝ ነው እና እነዚህ የሚያሳስበን ነገሮች ደግሞ አሁንም በውስጥ እንደምታናገሩኝ ሀሳባችሁ እንደምትገልጹልኝ እሱንም እያሰባችሁበት። ምክንያቱም ሀሳባችሁን በጣም በበዛ ቁጥር እኔም ቪዲዮ በጣም ባበዛው ቁጥር ወይ ቀን በቀን መልቀቅ አለብኝ እንደ ሀሳባችሁ፣ እኔም እንደ አሰራሬ እሱ ደግሞ አይሆንም። ቢካዝ ትምህርት፣ ስራ፣ ልጆች ሁሉ ነገር ደግሞ ሲሆን ደግሞ ለቪዲዮ ደግሞ ጊዜ ያስፈልጋቸዋል ኤዲት የማድረግ ምናምን ነገር። እሱን ደግሞ እኔም ስለማረገው ሁሉ ነገር እኔ ስለማድረግ ጊዜው እየረዘመ ይመጣል ማለት ነው። ያን ነገር ወዲያውኑ ላላረግ እችላለሁ። እዚህ ቪዲዮ ላይ እንደምትመለከቱት ያው ከማሚ ጋር ወተን ነበረ። ላይክ በጣም የሚገርም ራት ነበር የወጣ ነው። በጣም ነበር የሚያምረው ቦታው። በቃ እኔ እንጃ። ያው ማሚ ደግሞ እንደምታውቋት በጣም የሆነ ክላሲ የሆነ ምግብ ነው የምታዘው። እንደኔ እንግዲህ ይሄ ምንድነው እኔ ደግሞ የሚያጠግም ምግብ ነው ማዘዝ የምፈልገው። ይሄ ዝም ብሎ ትንንሽ ምግብ ደስ አይለኝም። አይኔ ራሱ አይጠግብም። ያው ሁሉ ነገር የሚያጠግቡ ከአይን ነው ይባል አይደለ? አይኔ ደስ አይለኝም። የሆነ ካልበዛ ብዙ ሆኖ ካላየሁት ላይክ የምጠግቡም አይመስለኝም። እና እኔ እንደዚህ ነኝ። ሳዝ ትንሽ በዛ አድርጌ ነው ማዘው። ትንንሽ ነገር ያስደነግጠኛል፣ ምግብ አይመስለኝም። እና ሁሌም ደግሞ የማይለየው እንግዲህ ከአጠገቤ እንደምታዩት የቾኮሌት እንትን አለ፣ የሚጠጣ አለ። አይ ነው እንደዛ ማድረግ እንደሌለብኝ ግን ደግሞ እኔ በጣም ጣፋጭ እንደሞር ታውቃላችሁ። ግን ደግሞ በዛው ልክ ደግሞ ያው ችንን ለማሰራት እየሞከርን ነው። በስፖርትም በምንም በምግቡም ለማመጣጠን እየሞከርን ነው። ግን የሆነ ሰዓት ላይ ግን ያስፈልጋችኋል እንደዚህ አይነት ነገር። ወጣ ስትሉ የፈለጋችሁትን ነገር ኢንጆይ የማድረግ መብቱ ሊኖራችሁ ይገባል። ያው ከሌላ ወተን ማለት ነው ከባዲ ማስተካከል መበላሸት ከሚለው ሀሳብ ወተን ራሳችን ነገር ኢሞሽናል ላይ ወይ ደግሞ ስሜታችን ኢንጆይ የሚያደርግ ነገር የሚያስደስት ነገር ማድረግ አለብን ብዬ አስባለሁ። የገባንበት ሬስቶራንት ደግሞ ውስጡ እኔ በጣም የተመቸኝ ነገር ዛፍ አለው፣ ላይክ ሪል ዛፍ አለው እና በቃ የሚሰጣችሁ ቫይብ የሚሰጣችሁ ፊሊንግ በጣም ነው ደስ የሚለው። ውጭ የሚሆናችሁ ነው የሚመስለው ግን ደግሞ ውጭም አይደላችሁም። በዛ ላይ በቃ ቤቱ በጣም ደስ ይላል። የነበረው ቫይብ የነበረው ላይት ምናምን ነገር በጣም ደስ የሚል ነበረ እና እንደዚህ አይነት ነገር እያሳለፍን ነበር ማለት ነው። በዛ ላይ ደግሞ እኛም የነበረን ስሜት በጣም ደስ የሚል ነበረ። ሁሉ ነገር የተገላገልኩበት የጨረስኩበት ነበረ። ፈጣሪ ይመስገን። ሁሉ ነገር በስነስርዓት ህይወቴ በስነስርዓት እንዲመራ ያስከበርኩበት ፊሊንግ ነበረኝ በዚህ ሰዓት። ሰው ያን ነገር እያሰባችሁ ደግሞ በቃ ኤቭሪቲንግ ኦቨር እንደሆነ እያሰባችሁ ላይክ ሁሉ ነገር ካለፈ ወይ ደግሞ ሁሉ የለፋችሁበት ነገር ካለፈ ውጤቱን ካያችሁት እንዴት ነው እሱ ነገር ደግሞ የሚሰማችሁ ስሜት ለየት ይላል ከምታረጉት ነገር አንጻር ማለት ነው። ኢቭን ራሱ ይኸውላችሁ የሚበላው ምግብ ራሱ እንዴት እንደምመሰጥበት እያንዳንዱ ማኝከው አስተኛኘክ ራሱ በቃ ጣዕሙን ነው ኢንጆይ የማደርገውና በቃ አንዳንዴ ደስ ይላል ሁሉ ነገር አልቆላችሁ በቃ እንጃ ሀሳብ ሳይኖርባችሁ ጭንቀት ሳይኖርባችሁ ምንም ሳይኖርባችሁ ሁሉ ነገር የታገላችሁ ነገር ደግሞ አሸንፋችሁ ደስ የሚል ቦታ ኢንጆይ ስታደርጉ ሪላክስ ስታደርጉ የሚሰጣችሁ ስሜት በቃ አይዶ ነው ልገልጽላችሁ አልችልም። እና ላይክ እኔ እንጃ አይዶ በጣም ነበር ደስ ያለኝ እዚህ ቦታ አብሶ በዚህ ታይም በጣም ነበር ደስ ያለኝ። እዚህም ሰዓት ደግሞ እንግዲህ እንደነገርኳችሁ ልጆቼም ወደ እኔ እንዲመጡ የተወሰነልኝ ሰዓት ነበረ። ህይወቴን በስነ ስርዓት እንዲመራ
በህግ ያስከበርኩበት ሰዓት ነበር። ስለዚህ ውስጤ በቃ የነበረው ስሜት እንዳይመስላችሁ ኩራቴ ጥግ ድረስ ኮንፊደንሴ ሌቭሉ ጨምሮ ምናምን ነገር በቃ እኔ እንጃ ምግቡን ራሱ እንዴት እንደምበላው አላቅም። እንዴት ደስ እያለኝ እንደምበላው አላቅም። እንደምትመለከቱት ወዝ እያልኩ ማለት ነው። እንደዚህ አይነት ስሜት ደግሞ የሚፈጥርባችሁ ምንድነው? ያሳለፋችሁት ነገር ወይ ደግሞ እያሳለፋችሁ ያላችሁት ነገር ፍሬ አፍርቶ ወይ ደግሞ አልፎ ስታዩት በጣም ነው ደስ የሚለው፣ በጣም ማለት ነው። እና በቃ እኔ እንጃ ሆፕፉሊ እንደ ኢንስቲትዩሽን ውስጥ ያላችሁ ሰዎች ወይ ደግሞ እንደ ኢንስቲትዩሽን ውስጥ የነበራችሁ ሴቶች፣ በውስጥ የምትጽፉልኝ ሴቶች፣ አሁንም ያላችሁ ሴቶች ፈጣሪ እግዚአብሔር ይርዳችሁ፣ ካላችሁበት ነገር ያውጣችሁ። ትችሉታላችሁም ደግሞ ታልፉታላችሁም ደግሞ የማይታለፍ ነገር የለም። ተስፋ መቁረጥም የለባችሁም። እኔ ማውራው ከኔ ጋር ሪሌት ለሚያደርጉ ሰዎች፣ እኔም በውስጥ ለሚያዋሩኝ ሰዎች፣ በቃ እኔን ሲያዩ ብርታት ለሚሰማቸው ሴቶች ወይ ደግሞ ተስፋ ለሚሰማቸው ሴቶች እንጂ ሁሌም እንደምላችሁ እንግዲህ የወንድ ጥገኛ ወይ ደግሞ ያለ ወንድ መኖር የማይችሉ ሴቶች ጋር አይደለም እኔ እያወራሁ ያለሁት። በራሳቸው የሚኮሩ ሴቶች፣ በራሳቸው የሚታመኑ ሴቶች፣ በራሳቸው ጥረው ግረው መለወጥ ለሚፈልጉ ሴቶች፣ ድንበራቸውን ክብራቸውን ከሚያስከብሩ ሴቶች ከነሱ ጋር ነው እኔ ግንኙነቴም ወሬም ቪዲዮ የምሰራው ለነሱ ነው ባይዘው እና ሁሉ ነገር ያልፋል ልላችሁ ነው። ሁሉ ነገር ትችሉታላችሁ። ሴት ልጅ በጣም ብላተኛ ናት። ሴት ልጅ በጣም ጠንካራ ናት። ከምናስበውና ከሚታሰብብን በላይ በጣም ጠንካሮች ነን። ያው ጡንቻችን እንኳን እንደ ወንዶቹ ባይጠነክርም ግን ስሜታችንና አስተሳሰባችን ከዛ በላይ ጠንካራ ነው። በጣም በቃ መልቲ ፋንክሽን የሆነ ጭንቅላትና አይምሮ ነው ፈጣሪ የሰጠን። ሁሉ ነገር በአንዴ ሰርትርት አርግተን የመለወጥና የማስኬድ የሚችል አይምሮ ደረጃ ነው የሰጠን ፈጣሪ ማለት ነው። እሱን ነገር እያሰብን እየተጠቀምን ጭንቅላታችንን ማበረታታት አለብን። ጭንቅላታችንን ተስፋ መስጠት አለብን። ሁሉ ነገር እንደሚያልፍና እንደምንወጣው ለራሳችን መንገር አለብን። እና በዚህ አጋጣሚ ይሄንን መልእክት ለእናንተ ማስተላለፍ ፈልጋለሁ ውዶቼ፣ የኔ ጣፋጮች። እንግዲህ ይኸው ከእናቴ ጋር እዚህ ጋር ቀብጥጥ እያልኩ ነው። እኔ ከእናቴ ጋር ስሆን የምቀብጠው መቅበጥ ደረጃ እንዳይመስላችሁ የመቅበጤ ሌቭል ጭራሽ ይጨምራል። ለምን እንደሆነ አላውቅም። ብቻ እዚህ ጋር በጣም ነበር ያማረብን ሁለታችንን። በስማም ይሄን የዊጋ ስራ ደግሞ እኔ በጣም ነው የወደድኩት የመጨረሻ ማለት ነው። እና አንዳንዴ በጣም ነው የሚያስደስተኝ ላይክ ሁሉ ነገር በራሴ ማድረግ መቻሌ፣ ላይክ ኢቭን ከራስ ጸጉሬ እስከ እግር ጥፍሬ ድረስ ሁሉ ነገር ራሴ ማድረጌ በቃ የሚሰጠኝ ስሜት ላይክ አልገልጽላችሁም። እና እህቶቼ የምመኝላችሁ ነገር ሁሉ ነገር በራሳችሁ ለማድረግ ሞክሩ። ሁሉ ነገር ምክንያቱም ሁሌም በሰው ወይ ደግሞ ሰው ላይ ከለመዳችሁ ወይ ደግሞ ሰው እንዲያደርግላችሁ ከለመዳችሁ አንዳንዴ ያ ሰው ከሌለ እንትን ይላችኋል፣ ይጎዳችኋል። እና ግን ከመጀመሪያው ጀምሮ ራሳችሁ ማድረግ ከለመዳችሁ ራሳችሁ ነገር በቃ ራሳችሁ ለራሳችሁ መሆን ከለመዳችሁ ግን ማንም መጣ ማንም ሄደ ምንም አያቅታችሁም፣ ምንም ነገር አይጎልባችሁም፣ ምንም ጎድላችሁም አታዩም፣ ምንም ተሰብራችሁም አታዩም ማለት ነው። እና ያ ነገር እኔ ከድሮም ጀምሮ ላይ ከህፃንነቴ ጀምሮ እንደዛ በመሆኔ እንደዛ በማደጌ በራሴ በጣም ነው የምኮራው። አንዳንዴ ያደክም ነበር እንዲህ ሁሉ ነገር እኔ ምናምን ያሰለቻችኋል፣ ተስፋ ትቆርጣላችሁ፣ እንዴት ሁሉ ነገር ነው ትላላችሁ። ግን ይጠቅማችኋል። ቢካዝ ሁሉም ሰው ህያጅ ነው። ሁሉም ሰው እንትን ነው ይጥላችኋል ከእግዚአብሔርና ከቤተሰቦቻችሁ በቀር ማለት ነው። የማይጥል አንድና አንድ እሱና ፈጣሪና የወለዶቻችሁ ብቻ ናቸው። ምንም ቢሆን ምንም ስጋ ስለሆነ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ያው ለሳምንት አክቹሊ ከሳምንት በላይ የሚሆን አስቤዛ ወይ ደግሞ ሽንኩርት እየከተፍኩ ነበረ። ባይ ዘ ዌይ ከምግብ አሰራር በጣም እንትን የሚለው ሽንኩርት ነው፣ ጊዜ የሚወስደው ሽንኩርት ነው። ለእኔም እንዲቀለኝ ለኑሬም እንዲቀለኝ ከስራም ስመጣ ከትምህርት ቤትም ስመጣ ህይወቴ እንዲቀለኝ ቀን በቀን ሽንኩርት መክተፍም ስለሌለብኝ አንድ ቀን መርጥና ለ2 ሰዓት ቢያንስ ቢገፋ በጣም ገፋ ከተባለ አሁን እዚህ ጋር ወደ 5 ኪሎ ምናምን ሽንኩርት ነበረ ስልጥና ስከትፍ የነበረው በአንድ ሰዓት ውስጥ ማለት ነው። ራሴ ነኝ መክተፍ የምወደው። ባይዘው ማሽን መጠቀም እስከዚህ አይመቸኝም ቢካዝ በጣም ነው የሚያደቀው። ሁለት ደግሞ አይዶን ነው ጣፋጥ የሆነ መጣፈጡን እንትን የሚለው የሚያሟጥጠው ነው ይመስለኝ ውሃ በጣም ስለሚያወጣ ማለት ነው። እንትን ያደረኩት የምግብ እንትኖች አሉ፣ ማሸጊያዎች አሉ፣ ለምግብ የተሰሩ ማሸጊያዎች አሉ። ሽንኩርት ደግሞ ማለት ነው አሁን እንደዚህ በቦክስ ነገር ወይ ደግሞ በሳህን ነገር በጎድጓዳ ሳህን ነገር አከማችታችሁ ስታስቀምጡት ፍሪጅ ያንን ነገር በረዶ ከሰራ በኋላ ለመፈርከሽ በጣም ያዳግታል ወይ ደግሞ ያስቸግራቸዋል። ስለዚህ ያደረኩት ምንድነው ያን የምግብ ማሸጊያ ውስጥ አስቀመጥኩና እንደ ቂጣ ለጠፍኩት።
ከዛ ከለጠፍኩት በኋላ በመታዩት ማሽን አፉን ዘጋውት ወይ ደግሞ እንዴት ነው ይባላል አይደል ነው አፉን በሙቅ ነገር ያሞቀዋል ከዛ ይዘጋዋል ነገር እና ላይክ በፈለጋችሁ ሰዓት ላይ ብቻ እየቆረሳችሁ ባንዴ ነው ከሽ የሚለው እየቆረሳችሁ መስራቱን ኩክ ማድረግ ትችላላችሁ ማለት ነው በጣም ብዙ ስላዘጋጀው በጣም ላይክ ከሳምንታት በላይ ቆይልኛል ብዬ አስባለሁ እስካሁንም ቆይቷል እንደምነግራችሁ ከሆነ ከዛ በኋላ እንግዲህ ማታ በጣም የምወደው ታይም ነው ሚ ታይም ባይ ዘ ዌይ ነው ሚ ታይም በጣም እንደምወድ ታውቃላችሁ ከድሮም ጀምሮ ማለት ነው ከድሮም ጀምሮ የራሴ ሚ ታይም አለኝ ያ ማለት ደግሞ ራሴ ላይ መመሰጥበት ከራሴ ጋር ማወራበት መሰጥበት ስላችሁ ደግሞ ሌላ ነገር እንዳታስቡ ከራሴ ጋር ማወራበት ላይፍ ላይ የተደረጉት ነገሮች ላይ ማስብበት ሪላይዝ ማድረግበት ሪፍሌክት ማድረግበት ማወራበት ምንድነው መቀየር የምችለው የተፈጠረው ነገር ደግሞ ሪላይዝ ማድረግበት ቢካዝ አንዳንዴ ኑሮ ስትኖሩ ሪላይዝ አታረጉትም በጣም ብዙ ስትረስ ሊኖርባችሁ ይችላል በጣም ብዙ የምታከናውኑት ነገር ሊኖር ይችላል ሁሉ ነገር ጥድፍ እያለ ስለሚሄድ ምን እንደተፈጠረባችሁ ራሱ ላይክ አያሳስባችሁም አታውቁትምና ቁጭ ብላችሁ ማሰብ አለባችሁ ህይወታችሁ ከየት ወዴት እየሄደ እንደሆነና ለዛ ነው እኔ ሁሌ ሚታይሜ ስለሚኖር ህይወቴ ላይ ምን እየተካሄደ እንደሆነ እያንዳንዱን ስቴፕ አውቀዋለሁ አረሳውም ሪላይዝ አድርገዋለሁ ጭንቅላቴ ሴቭ ያደርገዋል ማለት ነው ሳምንቴ ፍሎግ ያረኩት ቪዲዮ የቀረስኩት ቪዲዮ እዚህ ጋር በስተመጨረሻም ልጆቼን ተቀብዬ ነው ማለት ነው እነሱን ገና እንደተቀበልኩ የነገሩኝ ላይክ ሊኖራቸው የሚፈልጉት የነገሩኝ እቃ ነበር እሱን እጄ ገዛውላቸው ማለት ነው ደስ እንዲላቸው እኔም በቃ በጣም ደስ አለኝ ከነሱ ጋር እንግዲህ አሁን ያለኝ ኑሮ ደግሞ የሚቀጥለው እናያለን ማለት ነው ቪዲዮ ከተመቻችሁ በላይክ እና በኮሜንት ተሳውቁኝ ማለት ነው እስከሚቀጥለው ፒስ